የፋሲካ ወራት አርብ አንደኛ ንባብ ከሐዋርያት ሥራ ምዕራፍ 13 ከቁጥር 26 እስከ 33። በዚያን ጊዜ ጳውሎስ በአንጾኪያ በቤተ መቅደስ ውስጥ እንዲህ ይል ነበር። እናንተ ከአብርሃም ዘር የተወለዳችሁ ወንድሞችና በአይሁድ ሥርዓት እግዚአብሔርን የምታመልኩ አሕዛብ፣ ይህ የደህንነት ቃል የተላከው እኮ ለኛ ነው። ነገር ግን በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው ኢየሱስ አዳኝ መሆኑን አላወቁም። በየሰንበቱም የሚነበቡትን የነቢያትን መጽሐፍትን ሳያስተውሉ የመጽሐፍቱ ቃል እንዲፈጸም ፈረዱበት። ምንም እንኳ ለሞት የሚያበቃ ምክንያት ባያገኙበትም እንዲገድላቸው ጲላጦስን ለመኑት። ስለ እርሱ የተጻፈውን ሁሉ ከፈጸሙ በኋላም ከመስቀል አውርደው ቀበሩት። ነገር ግን እግዚአብሔር ከሞት አስነሳው። ከገሊላ ወደ ኢየሩሳሌም ከእርሱ ጋር ለመጡትም ብዙ ቀን ታያቸው። እነርሱም አሁን በሕዝብ ፊት ምስክሮቹ ናቸው። እኛም ይዘንላችሁ የመጣነው እግዚአብሔር ለአባቶቻችን በተስፋ የሰጠውን መልካም ዜና ነው። ምክንያቱም እግዚአብሔር ኢየሱስን ከሞት በማስነሳቱ ይህንኑ ተስፋ ለእኛ ለልጆቻቸው ፈጽሞታል። ይህም በሁለተኛው መዝሙር አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ተብሎ እንደተጻፈው ነው። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 2 የመዝሙሩ መልስ እግዚአብሔር ሆይ አንተ የሰጠኸውን ትእዛዝ አውጃለሁ። በተቀደሰው ተራራዬ በጽዮን ላይ ያነገስሁትን ንጉሥ ይህ ነው ይላቸዋል። ንጉሡም እነሆ እግዚአብሔር የሰጠውን ትእዛዝ አውጃለሁ። እግዚአብሔር ሆይ አንተ የሰጠኸውን ትእዛዝ አውጃለሁ። እግዚአብሔርም እንዲህ አለኝ፣ አንተ ልጄ ነህ እኔ ዛሬ ወለድሁህ። ለምነኝ አሕዛብ ሁሉ እንዲገዙልህ አደርጋለሁ፣ ምድርም በሙሉ የአንተ ግዛት ትሆናለች። እግዚአብሔር ሆይ አንተ የሰጠኸውን ትእዛዝ አውጃለሁ። በብረት በትር ትሰብራቸዋለህ፣ እንደ ሸክላ ዕቃም ቀጥቅጠህ ታደቃቸዋለህ። እግዚአብሔር ሆይ አንተ የሰጠኸውን ትእዛዝ አውጃለሁ። አሁንም እናንተ ነገሥታት ይህን ማስጠንቀቂያ ስሙ፣ እናንተ የዓለም መሪዎች ይህን ተግሣጽ አስተውሉ። እግዚአብሔር ሆይ አንተ የሰጠኸውን ትእዛዝ አውጃለሁ። አክብሮት በተሞላበት ፍርሃት እግዚአብሔርን አገልግሉት፣ በመንቀጥቀጥም እርሱን ፍሩት። እግዚአብሔር ሆይ አንተ የሰጠኸውን ትእዛዝ አውጃለሁ። ከዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 6። በዚያን ጊዜ ኢየሱስ ደቀ መዛሙርቱን እንዲህ አለ፣ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ዘንድ ብዙ መኖሪያ አለ። አለበለዚያ ግን የምትኖሩበትን ስፍራ ላዘጋጅላችሁ እሄዳለሁ ባልኳችሁ ነበር። ሄጄ ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እንድትኖሩ እንደገና መጥቼ እወስዳችኋለሁ። እኔ የምሄድበትንም መንገድ ታውቃላችሁ። ቶማስ ጌታ ሆይ ወዴት እንደምትሄድ አናውቅም፣ ታዲያ መንገዱን እንዴት ማወቅ እንችላለን አለው። ኢየሱስም እንዲህ ሲል መለሰለት፣ መንገድና እውነት ሕይወትም እኔ ነኝ። በእኔ በኩል ካልሆነ በቀር ማንም ወደ አብ የሚመጣ የለም። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።